ልጅ ሚካኤል ዝም ብሎ ነው የለፈው የምር ቴሪዮ ስልኩ የለም እንደ ደውለ ለምን አስተድቡ ተይሶ ጋንድያ አቡ ዘነበ ፋኖች ግን በጣም ተከብዳላችሁ ማለት ነው። በቃ ቀላል ግጥም ባፍባፋችሁ ምናምን ይሰጣችኋል። ያቺን ግጥም ትሰማላችሁ ባስማም በቃ ምክንያቱም አንተ ሰምና ወርቅ አውጥተህ መስማት አትችልም። Really nigga ምንድነው እዚህ አዋራ ምን አልበም ሲወጣ በቃ ዲስትራክት ደው ቤተሰብ ፍቅር ሰላም እናንተ ይሁንላችሁ። አሜን። ቤስኳር ተመልሷል። በስተመጨረሻ ተመልሰናል። ከብዙ ሀሳብና ከብዙ እንግልት በኋላ ብዙ ምነግራችሁ ነገር አለ። እንደርሳለን። በደንብ ልኩን እንነጋገራለን። ከብዙ ሀሳብ በኋላ ነው ወደ ዩቲዩብ የተመለስኩት። ከብዙ ሞቲቬሽን በኋላ ነው። እስካሁን ድረስ ሰብስክራይብ አድርጋችሁ በታቸው ላይ ወድቄም ቢሆን ለምናቸዋል ጋችሁኝ እስከ 2 አመት ሰብስክራይብ አድርጋችሁ ለጠበቃችሁኝ በሙሉ በጣም ነው ማመሰግነው። አንሰብስክራይብ ማለት ሳታደርጉ የጠበቃችሁኝ በጣም ነው ማመሰግነው። ረባክ እና ምን ፈልገን ይመጣው ያው እንበዛለን ብዬ አስባለሁ። አይዞ አታስብ ታዲያ አበርታ። ባሁን በጣም በከፍተኛ ሞቲቬሽን የመጣነው አንተ አሁንም ታሾፋለህ እንዴ? ያማን አቦናና ከኛ ጋር መተፈታ የምር ልጅ ሚካኤል ዝም ብሎ ነው የለፈው የምር ቴሪዮ ስልኩ የለም እንደ ደውለ ለምን አስተድቡ ደውለ ስደቡ ወይ የሆነ እዚህ ቲክቶክ ላይ ፎቶ ለጥፈ ምንም ዜማ ግጥም ምናምን እኮ ያስፈልጉ በቃ እዚህ ጋር ፎቶ ለጥፈ መስደብ ነው በቃ ቴዲዮን እንደዚህ በለ እንጂ አልበም ምናምን ብለ ቀዋውጣው ምናምን የሆነ እንደዚህ አራተኛ አልበም ላወጣ ነው ምናምን እኮ አያስፈልጉ። ይሄ አልበም ነው። ከዚህ አልበም እንደው ቅዳፎርኬ ያወጣቻቸው ሙዚቃዎች በምን ጣማቸው የምር እኔ ተመችተውኛል እንደነሱ ብራዘር። ለማንኛውም አንተ ከዘፈንካቸው በተለይ ከአራተኛው አልበም የቴዲዮ አንድ ሲንግል ሙዚቃው በቂ ብራዘር። አበሻ ግን አይጥላህ የምር ማለት አይጥላህ። ኢትዮጵያ አቡ ዘነበ ፋኖች ግን በጣም ተከብዳላችሁ ማለት ነው። በቃ ቀላል ግጥም ባፍባፋችሁ ምናምን ይሰጣችኋል። ያቺን ግጥም ትሰማላችሁ ባስማም በቃ ምክንያቱም አንተ ሰምና ወርቅ አውጥተህ መስማት አትችልም። እና ይሄ ግጥም ደግሞ ትንሽ ይከብዳልና እስከዛሬ ልጅ ሚካኤል ላይ ሲንጠለጠል እስከዛሬ ነቁራ ሲሰራ እስከዛሬ የነበረው ማን በየቪዲዮ በየአንዳንድ ዘፈኑ አይቀርም ልጅ ሚካኤልን ሳይነቁር የሚያልፍበት ጊዜ የለም። ግን አንድ ነገር እነግርሃለሁ ማን ሰብስቦ በአንድ ጊዜ ጠቅስ ያደረገ እዚህ ጋር ምንም በቃ ማለት መቆምም መቀመጥም ምንም ማለትም ምናምን አንዳንዴ ብርድ ምናምን ሊል ይችላል። ይሄ ምንም ጥያቄ የለውም። ምክንያቱም እቺ ከባድ መርፌ ናት ማን ቀለል አድርጎ ደግሞ ሶፍት ዲስ ማድረግ ማለት ደግሞ አው ፐርፌክት ነው። ምክንያቱም በጣም ትልልቅ ሰዎች ይከተሉታል፣ ልጆች ይከተሉታል። ናንዬ እያሉ ያደጉ ልጆች አሉ። ስለዚህ ናንዬ እያሉ ያደጉ ልጆች እዚህ ጋር መጥተው እንደዚህ አይነት ዲስ ከልጅ ሚካኤል ሲሰሙ ምን ይጠብቃሉ ነው? ማን በጣም ጭንቅላት ሊያስብ ይገባል። ለሚከተል ሰዎች ማሰብ መቻል አለበት። ስድ ንባብ መስጠት የለብም። ወገቧ ዳሌዋ ጡቷ ቂጧ ምናን እያልክ ማለት የለብም። ይሄ አስፈላጊ አይደለም። ከዛ ውጪ ደግሞ የማይገባ ቋንቋም እንደ ፓንፈሎ ማውራት አይለብም። ልጅ ሚካኤል ይችላል። በግራም በቀኝም በምንም መንገድ ይችላል። በቃ የሚችለውን ነገር አሳይቷል። በልጅ ማለት በስርዓት በሂፕሆፕ ሰው መለወጥ እንደሚችል አሳይቷል። ዘፈኑን ይዘ አላማን ይዘ ከጸና በስርዓት መለወጥ እንደምትችል አሳይቷል። ማን 2 አልበም በስርዓት 2 አልበም ከዚህ በፊት 3 አልበም አለ ምናምን እያለ ሲወራ ሰምቻለሁ። ከ3ቱ አልበም ግን 2ቱን የት እንደለቀቃችሁ አናውቅም። አንዱን እናውቃለን፣ አንዱን ቅርብ ጊዜ ስለለቀቀው ማለት ነው። እና አብዛኞቻችሁ በቅርቡ አልበም ዘፈኑ እንዲህ ነው ብላችሁ ያወራችሁ ሰዎች የላችሁ። ድሮ ለነቆራ የሚጠቀማቸው 30 አይነት ነገሮች ተንጠልጥሎ የፈመሰበትን መንገድ ነው የምታነሱት። እና ልጅ ሚካኤል ላይ ተንጠልጥሎ ፈመሰ እንጂ ልጅ ሚካኤል እሱ ላይ ተንጠልጥሎ አልፈመሰም። ማን በጣም ዲስ አደረገው ከልክ በላይ ማለት ነው። ያንንም ችሎ አሁን ላይ ሲበቃው እንደዚህ አይነት ጽድት ያለች ውግ ሰጠ። አሁን ደግሞ ሁላችሁም እየተነሳችሁ ጩ ፍሎ አንድ አይነት ነው ምናምን ስታይሉ ነው ፍሎ አይደለም። ማን በቃ ስታይል እንደዚህ ነው የሚሄዱ። የልጅ ሚካኤል ስታይሉ ይሄ ነው። ከልጅ ሚካኤል እንዳስቴር አወቀ ጋር ያቀንቅንልህ ወይስ እንደ ማሙድ አህመድ ይቀልጽልህ? ምን ነው ፈልገው
ማን በስርዓት ቁጭ ብለህ ስማ፣ ግጥምና ዜማ ስማ፣ ፍታ። ያንን ስትፈታው ምናምን ስትል ይገባል። እና ለማንኛውም እየተግባባን በቃ ይህ ነው። እየተግባባን በጣም እየተግባባን እኛ ውስጥ ሂፓፕን ያመጣው እሱ ነው፣ ሌላ ማንም የለም። ናፋሽ ቢፍ ተጀመረ የተባለ ነው፣ ግን እኔ ቢፉ የት እንዳለ አላውቅም። አንደኛ ነገር ልጅ ሚካኤል ሼባ አይደለክ? ምንድን ነው በዚህ ሰዓት በቃ የራስን ነገር የሰራ ከሆነ የራስን ለምን ይዘህ አትጠብቅም ማለት ነው። አንደኛ ነገር ነው እውነቱ ልናገር የልጅ ሚካኤል ሙዚቃ አይመቸኝም ከመጀመሪያው ማለት ነው። አንድ ትራክ ብቻ ነው የሚመቸኝ፣ ዘመናዊ ማሪ የሚባለው ማለት ነው። አንዳት ኦልድ ሌላ ትራኮቹ እኔ በቃ አይመቸኝም። ከቴዲዮ ጋር ምን አለክ? እሱ የራሱን መንገድ የቀጠለ ነው። አንተ ጨራሽንም የሸቀልክ ብር አለክ ምናምን። ለምን የራስን ሌላ አትከተልም ነው? በቃ አንዳንዴ እኮ ምቀኛ እኮ አንዳንዴ እጃቸው ሞልቶ የሌላ ሰውንም ትርራፊ ይፈልጋሉ። ይሄ በቃ ቀጥታ ሄተር ነው የሚመስለኝ አንዳንዴ ልጅ ሚካኤል። እና እውነቱ ልናገር ሂስትሪው ቼክ ስታደርጉ የምር ሄተር ነገር ነው። ጀለስ ቆንጆ ሀሳብ